ሰራተኛዋ እንግዲህ መራዊትን ዛሬም ለማስወገድ ሙከራ አድርጋለች ማለት ነው። ነገር ግን እናትየዋ መታ ምን እያደረግሽ ነው አንቺ? ምን እያደረግሻት ነው ስትል ኧረ እኔ ምንም አላደረግኳትም። ምን አደረግኳት? ልብስ እያለበስኳት ነው። አይኗ ውስጥ ጉድፍ ገብቶ ነው፣ አዋራ ገብቶ ነው እያለች እየቀባጠረች እንግዲህ ከዚህ በኋላ ልጅ አጠገብ እንዳደርሺ ለሷ እኔ ያለውላት ሌላ ስራውን ስሪ አለቻት። በጣም ተናደደች እና ወጥታ ሄደች። ከዛ በኋላም አጋጣሚውን አግኝታ ተመልሳ መጣችና ስሚ አንቺ እንደዚሁ በድን ሆነሽ እንድትቀመጪ ነው የምፈልገው። አንቺ በፍጹም መዳን የለብሽም። ከዳንሽማ አገር እያዝልኝ ነው የምትይው። ስለዚህ መዳን የለብሽም። እንደዚሁ በድን ሆነሽ መኖር ነው ያለብሽ እያለች እያስፈራራቻት ትገኛለች ማለት ነው መራዊትን። እንግዲህ የእናቷ ደግሞ በጭራሽ እዚህ ጋር እንዳደርሺ አለቻት። ይሄ ነገር ልጅቷን ወደ ህልህ እየገፋፋት ነው። ነገር ግን ዛሬ ደግሞ ሰኒን እጇን አንቀሳቀሰች፣ ቀኝ እጇንና ከዛም ሰኒዬ ደስ አላት። እንዴ ያንኛው እጅሽን ይንቀሳቀሳል እንዴ ስትላት አይ አይንቀሳቀስም አለቻት በእጇ። ከዛን ደብተርና እስክርቢቷን ጭልኝ ብላ እንግዲህ እች ልጅ ወይ ከዚህ ቤት ትውጣልኝ የሆነ ነገር ልትል ነው ማለት ነውና ብቻ ልጅቷን መጣችባት። ከዛ በኋላ መድኃኒት ልሰጣት ነው ብቻ የሆነ ነገር ብላ እንትን አለች ማለት ነው። የመራዊት እናት ደግሞ እችን ልጅ በፍጹም አልወደድኳትም፣ የሆነ ቀልቤ ብቻ የሆነ የቀፈፋኝ ነገር ስላለ እችን ልጅ ከዚህ ቤት እንድትወጣ አድርጉልኝ እያለች ነው ማለት ነው። ናሆምም ደግሞ እኔም ስታየኝ ትደነግጣለች እኮ እማዬ፣ እኔም ግራ ገብቶኛል ለምን እንደምደነግጥ እያለ ነው ማለት ነው። እና በጣም ትደነግጣለች ስታየኝ፣ ብቻ ውስጤ ደስ አላለውም፣ የሆነ ያሰበችው ነገር እንዳለ ነው የሚሰማኝ አለች የናሆም እናት። የመራዊት እናት እንግዲህ ልጅቱ ትክለበልባለች። ከዛም ናሆምን ስታየው አጋጣሚ እኮ ነው እኔ ጨካኝ አይደለሁም፣ ኧረ በፍጹም ጨካኝ አይደለሁም፣ እኔ ሰው አልገልም እያለች ቢጠራት እሷ በሀሳብ ጭልጥ ብላለች። እንዴ ምን ሆነሻል አንቺ ሲላት ሀሳብ እኮ ሄጄ ነው። ጤና የለሽም እንዴ? ቤተነሽና ውሃ አምጪልኝ ነው ብቻ የሆነ ነገር አላት። ሄደች ማለት ነው። እንግዲህ ናሆም በጣም ነው ውስጡ የተሰበረው ማለት ነው። መራዊት እንደዚህ በመሆኗ በዛ ላይ አለመናገሯ፣ ብትናገር እንኳን እኮ የሆነ ነገር ይቀላል። ገባችሁ? ግን እሷ እየተናገረች አይደለችም። እራሷን ለማዳን ግን የሆነ ነገር ማድረግ አለባት እንጂ ልጅቱ ቆርጣ ነው የመጣችው። የወንድሜን ህይወት እንደቀጠፍሽው የአንቺንም ህይወት እቀጥፋለሁ እያለች እያስፈራራቻት ትገኛለች ማለት ነው። መራዊትም እንግዲህ እንዳያቸዋት ነው። ሰኒዬም ደግሞ ያው እንዳያቸዋት እጇን በማንቀሳቀሷ በጣም ነው ደስተኛ የሆነችው። የመራዊት እናትም ሰኒዬን ስታያት አንቺ ምነው ጠፋሽ ምናምን ስትላት አለው እኮ ማዘር፣ አይማዬ አለመገጣጠም ነው እንጂ እኮ ሰኒዬ ሁሌም ትመጣለች አላት ናሆሜ። ያ ማለት እንግዲህ እነ ጽናት አይመጡም ማለት ነው። እዛ ቤት ሁላቸውም የራሳቸውን ስራ ነው የሚያጣጥፉት እንጂ መራዊትን ማንም እያያት አይደለም። እንግዲህ እውነት ለመናገር በጣም ነው የምታሳዝነው። እኔ ናሆሜ ነው የሚያሳዝነኝ። ገባችሁ? ከታማሚው አስታማሚው በጣም ነው የሚጎዳው። አስታማሚ በጣም ይጎዳል፣ በጣም ማለት ነው። ስለዚህ አስታማሚ ስለሚጎዳ ለናሆሜ ስትይ ግዴታ መነሳት አለብሽ ማለት ነው። መራዊት ግዴታ መንቀሳቀስ አለብሽ፣ አለበለዚያማ ሁሉም ነገር አበቃለት ማለት ነው። ልጅቷ ጭጭ አድርጋት ነው የምትሄደው በተኛችበት። በሀሳቧ አድርገዋለች እኮ አላያችሁም? እንዴት ራሱን ግጥም አድርጋ አፍንጫዋ ላይ ይዛ ልጨርሳት ነበረ ማለት ነው። እንግዲህ እንደዚሁ በድን ሆነሽ ብትኖሪ ነው የሚሻልሽ እያለች እያስፈራራቻት ትገኛለች። ሰላም ውድና የተከበራችሁ የመርሳ ቤተሰቦች እንዴት ናችሁ? ደህና ናቸው? አለው ደህና ነኝ። እንግዲህ ሰራተኛዋ ዛሬ መራዊትን እያንገላታቻት እጇን እያንጠለጠለች እየመለሰች ትገኛለች። ላደራ እንኳን የማትበቃ ሰራተኛ ሱቅ ደርሼ እመጣለሁ ብላ እናቲቱ ወጣ እንዳለች፣ እሷ ግን ቶሎ ብላ ገብታ ስሚ አንቺ መዳን ታስቢያለሽ እንዴ? በፍጹም እንዳታስቢ፣ መቼም አትድኝም። እንደዚሁ በድን ሆነሽ ነው የምትቀመጪው፣ ገባሽ? ስለዚህ አርፈሽ እንደዚሁ በድንሽን ይዘሽ ተቀመጪ። መቼም እድናለሁ ብለሽ እንዳታስቢ፣ መድኃኒቱን ስለማልስጥሽ። መድኃኒቱን ለመዋጥ ትፈልጊያለሽ? በጭራሽ። ከዛም መሩዬ አይኗን ባያቀረረ እያለቀሰች
እንደዚህ እጇን ስታንገላታ የመራዊት እናት በሩን ከፍታ ገባችባት። አንቺ ምንድን ያረግሻት ነው ልጄን? ምንድን ያደረግሻት ስትላትም ኧረ እኔ ምንም አላረኳትም አለ ደንግጣ። እና ታዲያ ልጄ ምን ሆና ነው አይኗን በዚያ ቀረረው? የኔን ባይሰስልሽ እያለች እንግዲህ እናትየዋ ከዚህ በኋላ ልጄ አጠገብ እንዳትደርሺ፣ ለልጄ እኔ ራሴ ያለውላት እኔ እንከባከባታለሁ፣ አንቺ ሌላውን ስሪ፣ ስለዚህ ከዚህ በኋላ ልጄ አጠገብ እንዳትደርሺ አለቻት። እሷም ደግሞ እሺ አለችና ተናዳ ወጣች ማለት ነው። እንግዲህ መጨረሻው ምን እንደሚሆን ባይገባኝም መራዊት ግን ዛሬ እጇን አንቀሳቅሳለች። ነገ ደግሞ የተሻለ ቀን ይመጣል ብዬ አስባለሁ። አለበለዚያማ ከባድ ነገር ነው የሚፈጠረው። ምክንያቱም ልጅቱ መሰሪ ናት፣ ታስታውቃለች። መራዊት ለናሆሜም ለራስሽም ስትይ ህይወትሽን ለማዳን ግዴታ መንቀሳቀስ አለብሽ፣ አለበለዚያ ያው ትጨርስሻለች በተኛሽበት ማለት ነው። ልጅቷ ቆርጣ ነው የተነሳችው፣ በጣም ነው ማለት ነው። ስለዚህ ለበቀል ስለመጣች እሷን ጨርሳ ለመሄድ ነው አሳቧ ማለት ነው። እና አላቅም ማለት አንዳንድ ጊዜ የት ኖራ ነው ግን እስካሁን? ቆይ ማለት የት ነበረች እስካሁን? እስካሁን እኮ መታ አታውቅም ነበር እውነት ለመናገር። አሁን ግን መጣች እና የልጅቷን ህይወት ለማመሰቃቀል እንግዲህ እየለፋች ትገኛለች ማለት ነው። አላቅም የሆነት አላቅም ብቻ እና ናሆሜም ደግሞ ጨንቆታል። የእሷ እንደዚህ መሆን በቃ ግራ አጋብቶታል። መቼ ነው የምታወራው? መቼ ነው እንደ ሰው እንደ በፊቱ እኔና እሷ ስቀን የምንጫወተው? እያለ እንግዲህ በጭንቀት ሊፈነዳ ነው ማለት ነው ናሆሜ። አላቅም ብቻ በእውነቱ ነው የምላችሁና